አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዛሬው አማራ ወጣቶች ማህበር ሳምንታዊ ዳሰሳ ፕሮግራማችን ተጀምሯል። አብሬያችሁ ቆይታ የማደርገው ያደለው ጌጡ ነኝ። አብራችሁን ቆዩ። በቅድሚያ አርዕስቶችን ላስቀድም። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ከ138 ኩንታል በላይ የመስራች ስንዴ ምርጥ ዘር ለወጣቶች ድጋፍ አደረገ። የደሴ ከተማ ወጣቶች ማህበር የዘንድሮውን የ2018 ዓ.ም የበጎ አድራጎት ስራዎችን በይፋ አስጀመረ። ከ138 ኩንታል በላይ የመስራች ስንዴ ምርጥ ዘር ለወጣቶች ድጋፍ ተደረገ። ሰኔ 20 2018 ዓ.ም በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የመኸር ስንዴ ምርትና ምርታማነትን ለማሳደግ ለወጣቶች ማህበር አባላት በአደይ ፕሮጀክት አማካኝነት ለደጅባና ገነት ቀበሌ ወጣቶች ከ138 ኩንታል በላይ የቀቀባ መስራች ምርጥ ዘር ድጋፍ ተደረገ። ፕሮጀክቱ የስንዴን ምርታማነት ለመጨመር ያቀረበውን ይህንን ከ138 ኩንታል በላይ የመስራች ዘር ከደጅባና ገነት ቀበሌዎች ለተውጣጡ 146 ሴቶችና 37 ወንዶች በአጠቃላይ ለ183 በክላስተር ለታቀፉ አርሶ አደር የአማራ ወጣቶች ማህበር አባላት ማሰራጨት ተችሏል። በድጋፍ ስነ ስርዓት ወቅት ወጣቶች የተደረገላቸውን የምርጥ ዘር ድጋፍ በባለሙያ ምክረ ሀሳብ መሰረት በአግባቡ መጠቀም እንዳለባቸውም ተገልጿል። ለዚህም እስከ ዘር ወቅት ድረስ ማሳቸውን በማለስለስ በክላስተር በአንድ ቀን የዘር ስራቸውን ማከናወን እንደሚገባቸውም ተጠቁሟል። የማህበሩ አባላት ወጣቶቹ የወሰዱትን ዘር በአግባቡ በመጠቀም ጥራት ያለው ምርት ካመረቱ ፕሮጀክቱ የተሻለ ዋጋ በመስጠት ምርታቸውን መልሶ እንደሚረከባቸውም ተገልጿል። የአደይ ፕሮጀክት ከዚህ ቀደም ከ184 ኩንታል በላይ የአፈር ማዳበሪያ ድጋፍ ማድረጉ የሚታወስ ሲሆን እስከዛሬው የመስራች ስንዴ ምርጥ ዘር ስርጭት ድረስ በአጠቃላይ ከ4.5 ሚሊዮን ብር በላይ ወጪ በማድረግ ለወጣቶች ድጋፍ ማድረጉን ተነግሯል። የደሴ ከተማ ወጣቶች ማህበር ልክ እንዳለፉት ዓመታት ሁሉ የዘንድሮውን የ2018 ዓ.ም የበጎ አድራጎት ስራዎችን በይፋ ማስጀመሩን አስታውቋል። ማህበሩ ትላንት ሰኔ 20 2018 ዓ.ም በከተማዋ በሚገኘው ታዋቂው የጦሳ ተራራ ላይ በመገኘት ለመጪው ክረምት የችግኝ ተከላ መርሃ ግብር የሚሆኑ የጉድጓድ ዝግጅት ስራዎችን በስኬት አከናውኗል። በዕለቱ በተካሄደው በዚህ የበጎ ፍቃድ አገልግሎት ስራ ላይ ሰፊ የህብረተሰብ ክፍል የተሳተፈ ሲሆን በተለይም በመናፈሻ ክፍለ ከተማ ስር ከሚገኙ 3 የተለያዩ ቀበሌዎች የተውጣጡ ከ130 በላይ የማህበሩ አባላትና ወጣቶች በአንድነት መሳተፋቸውም ታውቋል። ወጣቶቹ ለአካባቢው ጥበቃና ለከተማው አረንጓዴ ልማት ያላቸውን ቁርጠኝነት በተግባር ያሳዩበት ዕለት እንደነበረም ተገልጿል። ከማህበሩ የተገኘው መረጃ እንደሚያመለክተው ይህ በጦሳ ተራራ የተጀመረው የተፈጥሮ ሀብት እንክብካቤ እና የችግኝ ጉድጓድ ዝግጅት ስራ የዘንድሮውን የበጎ አድራጎት መርሃ ግብር መክፈቻ ነውም ተብሏል። ማህበሩ በቀጣይም ማህበረሰቡን ተጠቃሚ የሚያደርግና የወጣቱን የስራ ባህል የሚያሳድጉ ልዩ ልዩ የበጎ አድራጎት ተግባራትን በተከታታይ እንደሚያከናውኑ ለአባላቱና ለከተማ ነዋሪዎቹ ጥሪ አቅርበዋል። የደሴ ከተማ ወጣቶች ማህበር በየዓመቱ የሚያሳየውን አርአያነት ያለው ተግባር ዘንድሮም በደመቀ ሁኔታ መቀጠሉ በነዋሪዎች ዘንድ ከፍተኛ አድናቆትን እያገኘ ይገኛል። ከተማዋን ገጽታ ለመቀየርና ወጣቱን በበጎ ስራ ላይ ለማሰማራት የተጀመረውን ይህ ንቅናቄ ተጠናክሮ እንደሚቀጥልም ማህበሩ በድጋሚ አረጋግጧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዛሬው አማራ ወጣቶች ማህበር ሳምንታዊ ዳሰሳ ፕሮግራማችን በዚህ ተጠናቋል። ከፕሮግራሙ ጋር ያደለው ጌጡ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገንን ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት ይሆንላችሁ።